ቻትጂፒቲ ኮድ ይጽፋል። ክላውዴ በመቶዎች የሚቆጠሩ ፔጆችን በሰከንዶች ውስጥ ሳመራይዝ አድርጎ ይሰጣቸዋል። እንዲሁም ጀሚናይ ደግሞ ቴክስት፣ ኢሜጅ፣ ቪዲዮ፣ አውዲዮ አንደርስታንድ ማድረግ ይችላል። ይህም ሆኖ ግን ኤጂአይ ላይ አልደረስንም እየተባለ ነው። ኤጂአይ ማለት አርቲፊሻል ጀነራል ኢንተለጀንስ ማለት ነው። በሙያዬ ዳታ ሳይንቲስት ነኝ እና ይህንን ነገር ስለ ኤአይ ስቴጅ እስኪ ትንሽ እናውራ። ምክንያቱም ሶሻል ሚዲያ ላይ እየተራገበ ያለው ትንሽ ከእውነታው ጋር ራቅ ያለ ስለሆነ እውነታው ደግሞ አብዛኛው ህዝብ ከሚረዳው በላይ በፍጥነት እየሄደ ያለ ስለሆነ እስኪ እናውራ። ይሄ እኔ የግል አስተያየት አይደለም። በቅርቡ ኤጂአይ የሚለውን ተርም ለዓለም ካስተዋወቁት የኤአይ ተመራማሪዎች መካከል በጉግል ዲፕ ማይንድ የሚገኘው በቅርቡ አንድ የጥናት ጽሑፍ አሳትሞ ነበረ። ፐብሊኬሽኑም ፍሮም ኤጂአይ ቱ ኤኤስአይ፣ ከዚህ ከኤጂአይ ተነስተን እንዴት አድርገን ወደዛኛው ወደ ኤኤስአይ እንደምንሸጋገር መንገዱን በግልጽ አድርጎ ያሳያል። አስገራሚው ነገር እነሱ ካገኙት ውስጥ ኢፌክቲቭ ኮምፒውት ነው የሚለው። የኤአይ ሲስተሞች ራን የሚያደርጉበት ኢፌክቲቭ ኮምፒውት በየአመቱ በ10 እጥፍ እየተሻሻለ ነው፣ ኦፕቲማይዝ እየሆነ በ10 እጥፍ እድገት እያሳየ ነው ይላል። አስቡት እንግዲህ አንድ ሲስተም በየአመቱ 10 እጥፍ የሚያድግ ከሆነ ኦር 10 እጥፍ ስማርት እየሆነ የሚመጣ ከሆነ ኢፌክቲቭ ኮምፒውቱ አስቡት በሚቀጥሉት 5-10 ዓመት ምን እንደሚፈጠር። እናስ አሁን ያለንበት ትክክለኛው የኤአይ ስቴጅ ምንድነው የሚባለው? ሁለተኛው ነገር ደግሞ አሁን ካለንበት ወደ ኤጂአይ ለመድረስ ምን ተግዳሮቶች ያጋጥሙናል? ከዛም ደግሞ ከኤጂአይ ተነስተን ወደዛኛው ወደ ኤኤስአይ ለመድረስ ምን ስቴፖችና ምን ተግዳሮቶች ይኖሩት? እስኪ አብረን ወደ ቪዲዮ። ስለዚህ ጥናት አንድ አስገራሚ ነገር ልንገራችሁ። አሁን ያለንበትን 2026ን በግልጽ ያሳያል። አርቲክሉ ላይ የሚለው ምንድነው? ይሄ በጥልቀት አንብቡት አይደለም ለአንባቢያን የተቀመጠው መመሪያ የሚለው ለምትጠቀሙት ኤአይ አሲስታንታችሁ ቱል ለሆነው ስጡትና ሳመራይዝ እንዲያደርግላችሁ ጠይቁት ይላል። ለኤአይ ቱሉ ደግሞ እንዴት አድርጎ ሳመራይዝ ማድረግ እንዳለበት እዛው ላይ ኢንስትራክሽን ተቀምጦለታል እና ይሄ በጣም አስገራሚ ነው። አያችሁ እዚህ ጋር አንድ የጥናት ጽሁፍ፣ ያንን የጥናት ጽሁፉን የሚረዳ የሚያነብ ኤአይ ቱል በእጃችሁ እንዳለ በልበ ሙሉነት እየተናገረ ነው። እኔም እሱን ያደረጉት በተቀመጠው መሰረት ለጉግል ጀሚናይ የተጠቀምኩት። እንኳን ወደ 2026 በሰላም መጣችሁ። እስኪ ከመጀመሪያው እንጀምር። ይሄም ኤኤንአይ ይባላል። እሱም አርቲፊሻል ናሮ ኢንተለጀንስ ማለት ነው። ይህ ደግሞ አሁን ያለንበት የኤአይ ስቴጅ አርቲፊሻል ናሮ ኢንተለጀንስ ነው ተብሎ በብዙ ሰዎች ይታመናልም፣ እኔም እስማማበታለሁ። ብዙ ተመራማሪዎች አሁን ያለው ናሮ ኢንተለጀንስ ነው የሚሉት ነገር ይህም አንድ ነገር ላይ ነው ስፔሻላይዝ የሚያደርገው ነው የሚስማሙበት። ለምሳሌ ቼዝ ይጫወታል፣ ስፓም ዲቴክት ያደርጋል። ለምሳሌ ኢሜይላችሁ ላይ ስፓም ፎልደር ኦር ፕራይመሪ ኢንፑት ዲቴክት ያደርጋል። ፍራውድ ባንክ ላይ ለምሳሌ ፍራውድ ትራንዛክሽን ከሆነ ዲቴክት ያደርጋል፣ ወይ ደግሞ ቪዲዮ ሪኮመንድ ያደርጋል ማለት ነው። ግን ከዚህ የባሰ ነገር ማረጋጅ ግን አሁን ላይ 2026 ላይ ይሄ ነገር እየፈረሰ ነው ያለው። ቻትጂፒቲ እንደ ጠበቃ ሆኖ ማናገር ይችላል፣ እንደ ሜዲካል አሲስታንት ሆኖ ማናገር ይችላል፣ ኮድ መጻፍ ይችላል። እና ይሄን ሁሉ ስራ በአንድ ላይ መስራት ከቻለ ለምንድነው ውስን ወይም ደግሞ ናሮ ኢንተለጀንስ ነው ብሎ የሚጠሩት? ምክንያቱ ደግሞ ይሄ ነው። ብሮድ ሰፊ እና ጀነራል ወይም ደግሞ አጠቃላይ ኢንተለጀንስ የሚባሉት የተለያዩ ናቸው። ተመራማሪዎች አሁን ያለንበትን there's one other term we should throw in there. I don't know who used it first. Maybe Karpati did. AJI. Have you heard AJI? The artificial jagged intelligence. Sometimes feels that way, right? Artificial jagged intelligence. ይሄ ምንድን ነው? የተበጣጠሰ ወይም ደግሞ ወጣ ገብነት የበዛው ኢንተለጀንስ ማለት ነው። ለዚህም የሚያቀርቡት ምክንያት ምንድን ነው? አንዳንድ ነገሮች ላይ በጣም ከሰው በበለጠ መንገድ መስራት ይችላል። አንዳንድ ደግሞ ሲምፕል የሆኑ ነገሮች ላይ በጣም ደካማ የሆነ ፐርፎርማንስ ያሳያል ማለት ነው። ለምሳሌ አንድ ኩዌሪ ክላውዴን ጠይቄው ነበረ ኦፕተስ 4.8 በሳምንቱ ካሉ ቀናቶች ውስጥ ዲ ኦር ሌተር ያላቸውን ቀኖች አውጣልኝ ብዬ ጠይቄው ነበረ እዚህ ጋር እንደምታዩት ማለት ነው። እና እሱ 5 ብቻ ነው የሰጠኝ፣ ሌሎቹን ትቷቸዋል ማለት ነው። እና እንደዚህ አይነት ትሪኪ የሆነ ነገር ስለሚሳሳት የሆነ ጀነራል ኢንተግሬትድ የሆነ ኢንተለጀንስ የለውም አሁን ያለንበት። ችግሩ ግን እንደ ካልኩሌተር ወይም ደግሞ እንደ ስፓም ዲቴክተር ጠባብ በአንድ ነገር የተወሰነ አይደለም። ሰፊ ኢንተለጀንስ ነው ያለው፣ ግን ጥልቀት የለውም። ዌል ኮኔክትድ አይደሉም እነኛ ኢንተለጀንሱ። ለዛም ነው
ዋይድ በት ሻሎ ኢንተለጀንስ የሚባለው ማለት ነው። ስለዚህ ይሄ እንደዚህ ሰፋ ያለ ብሮድ የሆነ ኢንተለጀንስ ካለው ለምንድን ነው ኤጂአይ ወይም አርቲፊሻል ጀነራል ኢንተለጀንስ የማንለው ኦር ያልሆነው የሚለውን እኒ አሁን ያለው አርቲፊሻል ኢንተለጀንስ በጣም ብልህ ነው፣ በጣም ብሮድ ነው። ግን ደግሞ እንደ ሰው ልጅ አይነት ኢንተለጀንስ ኤጂአይ የለውም እና የኛን ኢንተለጀንስ ለየት የሚያደርገው ምንድን ነው? በተፈጥሮ የምንኖረው ነው። አሁን እነ ቻትጂፒቲ እነ ክላውዲ የሌላቸው ነገር የሚለው የመጀመሪያው ነገር እነ ክላውዲ የሌላቸው እኛ ያለን ኦር ኤጂአይ የሚያስብል ኢንተለጀንስ የሚያስፈልገው ሜሞሪ ነው። ለምሳሌ እናንተ ኤሌመንተሪ የተማራችሁበት ኦር ሃይ ስኩል ኦር በፊት ከአመታት በፊት የሰራችሁበት ሁሉ ነገር በትውሳ ታስታውሳላችሁ። ኤአይ ሞዴሎች ግን የተወሰነ ሎንግ ኮንቨርሴሽን ካላችሁ ከዛ በኋላ የቱ ጋር እንደጀመራችሁ ራሱ ይረሱታል። ምንም የሚያስታውሱን ነገር የለም። ያ ደግሞ ምንድነው ኮንቴክስት ዊንዶው ይባላል። ኮንቴክስት ዊንዶው ማለት ምንድነው? ኤአይ ቱሉ ኦር ኤአይ ሞዴሉ ኦር ቻቱ ሪኮል ማድረግ የሚችለው የኮሙኒኬሽን ሌንግዝ ማለት ነው። እስከዚህ ከተወሰነ ኮንቴክስት ዊንዶው በኋላ ፎርጌት አድርጎ ወደፊት ነው ወደዚህ ሙቭ ወደ እናንተ ነው የሚያስጠጋው። ሪሰንት ኮሙኒኬት ወዳደረጋችሁት ያችን ዊንዶዋን ሙቭ አድርጎ እና በዛ መካከል ነው ማስታወስ የሚችለው ማለት ነው። ስለዚህ ይሄ ሚሞሪ የሚባለው ነገር እንደኛ ሎንግ ተርም ሚሞሪ የለውም ያሁኑ አርቲፊሻል ኢንተለጀንስ። ሁለተኛው ነገር እነሱ የሌላቸው ደግሞ ኮንቲኒዩስ ለርኒንግ ነው። ይሄ ደግሞ ሁሉ ጊዜ ዛሬና ለምሳሌ ተማራችሁ ፓይተን ፕሮግራሚንግ ብትማሩ ነገ ተነገ ወዲያ አሪፍ እየሆናችሁ ነው የምትመጡት። የኤአይ ሞዴሎች ግን ዛሬ ትሬን ተደረጉ፣ ዛሬ በጣም ቤስት ፐርፎርማንስ ነው ያላቸው። ግን ከተወሰነ ጊዜ በኋላ ፍሪዝ እያደረጉ ነው የሚሄዱ። ፐርፎርማንሳቸው እንደዛው አይሆንም። ለምሳሌ ከተለያዩ ዳታዎች ጋር ኢንካውንተር ሊያደርጉ ይችላሉ፣ ግን በራሳቸው ከነኛ ከዳታዎች አይማሩ። ይሁን በሰው ትሬን መደረግ አለባቸው እንደገና እና ኮንቲኒዩስ የሆነ ለርኒንግ ስለሌላቸው ነው። ሶስተኛው ነገር ኤጀንሲ ናቸው። አሁን ያሉት ኤአይ ኤጀንሲ ናቸው። ራሳቸውን ችሎ መንቀሳቀስ አይችሉም። ትዕዛዝ ኦር ኦርደር ኦር ፕሮምፕት ተሰጧቸው ነው እንጂ መስራት የሚችሉት እንደ ሰው ልጅ የራሳቸውን ጎል አስቀምጠው ያንን አቺቭ ለማድረግ በራሳቸው ተነሳሽነት መንቀሳቀስ አይችሉም። ስለዚህ ኤጀንት ናቸው ኦር ኤጀንሲ ናቸው። መታዘዝ እንደገና ደግሞ ኦርደር መውሰድ ነው። በዛ ኦርደር መንገድ መከተል ነው እንጂ ይሄ ኤጂአይ የሚባለውን ራስን ችሎ የራስን ጎል አስቀምጠው ያንን ጎል አቺቭ ለማድረግ የሚያስኬድ ክሎት የላቸውም ማለት ነው። አራተኛውና በጣም ገራሚ ነገር ደግሞ ኮመን ሴንስ ነው። ከረንት ኤአይ ሞዴሎች ኦር ኤንአይ ኮመን ሴንስ የላቸውም። ለምሳሌ አንድ ብርጭቆ አለ እንበል፣ ያ ወርቆ ተሰብሮ አያችሁት የተሰበረው። ኤአይ ሞዴልም ያንን ብርጭቆ ወርቆ ተሰብሮ አየው። እናንተ ያ የብርጭቆ ስብርባሪ ከየት እንደመጣ ባክዋርድ ሪኮል ማድረግ ትችላላችሁ። ብርጭቆ እንደነበረ እንደዚህ እንደነበረ ታውቃላችሁ። ኤአይ ግን የሚያቅልህ ጉዳይ የለም። ያ ብርጭቆ ስለተሰበረበት ነገር ነው እንጂ ያ የብርጭቆ ስብርባሪ ከየት እንደመጣ ዳታው ከየት እንደመጣ አያውቅም። ፓተርን ብቻ ነው ያን የተሰጠውን የዳታ ፓተርን ነው አንደርስን የሚያደርጉት እንጂ ያ ዳታው ከየት እንደመጣ ኮመን ሴንስ የላቸውም ማለት ነው። እሺ አሁን የኤንአይ ዊክነሶችን አየን። ስለዚህ አሁን ኤጂአይ ምንድን ነው? ኤጂአይ ማለት አርቲፊሻል ጀነራል ኢንተለጀንስ ነው። ያ ማለት ከሰው ልጅ አስተውሎት ጋር የሚመጣጠን ሰው ሰራሽ አስተውሎት ማለት ነው። ይህ ማለት ምንድነው? ኤጂአይ አርቲፊሻል ኢንተለጀንሶች በሰው ልጅ አእምሮ የሚሰሩ ስራዎችን መስራት የሚያስችላቸው ክህሎት ላይ ሲደርሱ ማለት ነው። ይህ ክህሎት በአንድ ዘርፍ ብቻ አይደለም፣ በተለያዩ ዘርፎች ይህን በሰው አእምሮ የሚሰሩ ስራዎችን መስራት ሲችሉ ነው እንጂ በአንድ ዘርፍ ብቻ አይደለም። እና ጉግል ዲፕ ማይንድ በፐብሊኬሽኑ እንዳሳየው ከሆነ በዓለም ላይ ትላልቅ የሚባሉ የቴክኖሎጂ የኤአይ ላቦራቶሪዎች ይህን ኤጂአይን እንደ ሳይንስ ፊክሽን ኦር እንደ ሳይንስ ልብ ወለድ ሳይሆን በሚቀጥሉት 10 ዓመት ውስጥ እንደርሳለን ብለው እንደ ግብ አድርገው እየሰሩ ነው ያሉት። ለምሳሌ አሁን ኤጂአይ ደረሰ የሚባለው ለምሳሌ እናንተ አሁን ኦንላይን ስቶር መክፈት ፈለጋችሁ፣ ለኤጂአይ ቱል የምትሰጡ ምንድነው? አትራፊ የሆነ ኦንላይን ቢዝነስ ክፈት ነው። ከዛ እሱ ወስዶ ሪሰርቹን፣ ፕሮዳክት ዲዛይን፣ ማርኬቲንግ፣ ትርፍ፣ ወጪ፣ ገቢ ወጪ የሚለውን እሱን ሁሉ ሰርቶ ሙሉ ስቶሩን ራን ያደርጋል። አትራፊ እንደሚሆን አድርጎ ይሰጣችኋል። ያ ነው ኤጂአይ ማለት። እዚህ ጋር ነው ጥያቄ መመለስ ብቻ ሳይሆን ሙሉ ለጥያቄው ሙሉውን ያለው ላይፍ ሳይክል አውቆ አገናዝቦ ሲመልስ ይችል ነው ኤጂአይ የሚባለው። እስኪ ይህን ያህል ካወራን ስለ ኤጂአይ በሚቀጥሉት 10 ዓመት ውስጥ ኤጂአይ እንደርሳለን ብላችሁ ታስባላችሁ? ኦር እንደ አንዳንድ ሰዎች ደግሞ ገና ብዙ በጣም ይቀረናል ኤጂአይ ለመድረስ ብላችሁ ታስባላችሁ?
ምክንያቱም አሁን የጎደሉት ነገሮችን ስታውቁ በጣም ትገረማላችሁ። እንደገና ደግሞ እሱን የሚያሽከረክረው ሞተሩ በኋላ ራን የሚያደርገውን ስትደሙ ደግሞ አስደማሚ ነው በጣም። እሺ አሁን የያዝነው ኤአይ ወደኛ አሚሮ አስተሳሰብ ወደኛ ወደ ሰው ልጅ ኢንተለጀንስ እንዲያድግ 4 ግኝቶች መገኘት አለባቸው ወይ ደግሞ ብሬክ ስሩ መፈጠር አለበት ማለት ነው። እዚህ ጋር የመጀመሪያው ሪዝኒንግ ነው። አሁን ያለው አርቲፊሻል ኢንተለጀንስ ጉግል ጀሚናይን በሉት ክላውድ ኦር ኦፕን ኤአይ የሚሰራው ምንድነው? ኔክስት ወርድ ፕሪዲክት አድርጎ ነው። ፕሮባቢሊቲዋን ኔክስት ወርድ ፕሮባቢሊቲ ፕሪዲክት አድርጎ ራንክ አድርጎ በዛ መሰረት ነው የሚሰራላችሁ። ይሄ ትራንስፎርመር ይባላል። ኤቭሪ ኤአይ ሞዴልስ ብሬናቸው እሱ ነው። በዚህ ስለ ትራንስፎርመር ማወቅ ከፈለጋችሁ ትራንስፎርመር ብላችሁ ኮሜንት አድርጉ። ቀለል አድርጌ ሲምፕሊፋይድ አድርጌ ቪዲዮ ሰራሉ እና በጣም ገራሚ አርኪቴክቸር ነው ይሄ ትራንስፎርመር የሚባለው። ግን ወደ ኤጂአይ ለመሄድ ምንድነው የሚያስፈልገው? ማሰብና ማገናዘብ አለበት። እንደዚህ ዝም ብሎ ፕሪዲክት ማድረግ ሳይሆን የሆነ አስቦ መስራት አለበት። ለምሳሌ የሆነ 10 ስቴፖችን ወደፊት ቢያቅድ ኦር የሆነ ፕላን ቢያደርግ እንዲህ ብሎ እነኛው ወይ 7ኛው ወይ 6ኛው ለምን እዛ እንደሆነ ያ ቢጎል ምን እንደሚመጣ ሪዝን አውት ማድረግ አለበት ማለት ነው። ይሄ ማድረግ አይችልም አሁን ያለው ኤአይ። ሁለተኛው ነገር ደግሞ መፈጠር ያለበት ሎንግ ተርም ሚሞሪ ነው። ይህ ማለት እንደ ማስታወሻ ደብተር ጀስት ላይክ ኮንቴክስት ዊንዶው የተወሰነ ፓርት ምና ብቻ ሳይሆን እንደ ሙሉ የህይወት ዘመን ኤጂአይ ለአመታት ይሄ የተካሄዱ ሂደቶችን ይዘቶችን ማወቅና እነኛን ደግሞ መጠቀም መቻል አለበት ማለት ነው ሎንግ ተርም ሚሞሪ ማለት። እና አሁን ያለው እንዳልኳችሁ ይሄ ኮንቴክስት ዊንዶው ነው እንጂ ሎንግ ተርም ሚሞሪ የለውም። ሶስተኛው ብሬክ ስሩም እንደሚያስፈልገው አውቶኖመስ ኤጀንት መሆን። ይሄ ቻት ከማድረግ ኦር ፕሮምፕት ወስዶ እንዲያርግልኝ እንዲያርግ ምናምን ከማለት ይልቅ ከመመላለስ ይልቅ መስራት። ይህ ማለት ምንድነው? አንድ ጎል ኦር አንድ ግብ እሱ ያስቀምጣል። ለዛ የሚያስፈልጉትን የሥራ ስቴፖች በእያንዳንዱ ስቴፕ የሚያስፈልጉትን ሪሶርሶች ኦር መሳሪያዎች ኦር ቱሎች እነኛን ሁሉ መምረጥ ከዛ በኋላ ስራውን ኤፌክቲቭሊ ማጠናቀቅ ሲችል ነው አውቶኖመስ ኤጀንት የሚባለው። እና እነኝህን ሲያደርግ ነው ወደ ኤጂአይ ፕሮግረስ አደረገ የሚባለው። አስቡት፣ ይሄ አውቶኖመስ ኤጀንት ማለት በጣም ወሳኝ ነው እና አሁን ከተወሰነ ደቂቃ በኋላ መጣበታለሁ። ግን አስታውሱ አውቶኖመስ ኤጀንት ምን ማለት እንደሆነ ኤአይ ደግሞ ከረንትሊ ሚስ እንዳደረገው ማለት ነው። አራተኛውና በጣም ወሳኝ ሆኖ ደግሞ ፊዚካል ቢንግ ወይም ደግሞ ሮቦቲክስ ነው የጎደለው። ይህ ማለት ምንድነው? ማንኛውም ኢንተለጀንት ሲስተም ኢንተለጀንት ለመባል ያ ኢንተለጀንሱ የሚያዘው ፊዚካል ቢንግ ኦር ቦዲ ኦር ሮቦቲክስ መኖር አለበት ነው። ይህ ማለት ምንድነው? ያ ኢንተለጀንስ ያንን ፊዚካል ቢንግ አዞት ከገሃዱ ዓለም ጋር ወጥቶ ተንቀሳቅሶ ተነካክቶ በዛ ፕሮሰስ ተምሮ የሚሰራ ፊዚካል ቢንግ ያስፈልገዋል። ኢትስ ጀስት ቴክስት መውሰድና ያንን ቴክስት መመለስ ብቻ ሳይሆን ፊዚካል ቢንግ ያስፈልገዋል። በዛ በኢንተለጀንሱ የሚታዘዝ ነገር ነው። ምሳሌ እኛ እጃችንን ማዘዝ፣ እግራችን ሁሉ ማዘዝ እንችላለን። ስለዚህ እንደዚህ አይነት ፊዚካል ቢንግ መኖር አለበት ያ ኢንተለጀንሱ ማዘዝ የሚችለው ነው። እና እነኚህ ብሬክ ስሩ ከሆነ ግን ኢንጂኑ የዚህ የኤጂአይ ሞተር ኢንጂኑ ምንድነው የሚሆነው? ዋትስ ዘ ድራይቪንግ ኢንጂን ቢሃይንድ ኤጂአይ የሚለውን ነገር እናውራሲ። እና ኢንጂኑን ድራይቭ የሚያደርጉን ነገር 3 ናቸው። የመጀመሪያው ቺፕስ ነው። ቺፕስ ማለት ሃርድዌር ነው። በጣም የሚገርም ሃርድዌሮች እየተፈጠሩ ነው። ኤንቪዲያም ኳልኮምም ኤኤምዲም ኦር ኢንቴልም አሁን እንደሰማችሁት በጣም ኢንቨስት እያደረጉ ነው እና ገራሚ ቺፕሶች እየመጡ ነው። እነኚህ ኦፕቲማይዝ እየሆኑ ነው። ሁለተኛው ነገር ደግሞ ኢንቨስትመንት ኦር ፈንድ ነው እና በጣም መንግስታትም ኦር ኤንጂኦ ኦር ሌሎችም ፈንድ እያደረጉ ነው እንደ ካምፓኒም እንደ ሀገርም እና በጣም ብዙ ብር እየፈሰሰ ስለሆነ ወደ ኤአይ። ስለዚህ በጣም ስራዎች እየተሰሩ ስለሆነ እድገት ያመጣል ማለት ነው። ሶስተኛው ነገር የሚሆነው ስማርት አልጋሪዝምስ ነው። ስማርት አልጋሪዝምስ ማለት አልጋሪዝሞች መጀመሪያ ዲቨሎፕ የሆነበት አልጋሪዝም ፋይንቱን ተደርጎ ማኒፑሌት ተደርጎ የተለያዩ ሌየሮች አድ ተደርገውለት አልጋሪዝሙ ራን እያደረገ ነው ኤፌክቲቭሊ ማለት እና እነኚህ 3ቱ ነገሮች ኮምባይን ሆነው ነው በአመት ውስጥ 10 እጥፍ እድገት የኮምፒውት እድገት ወይም ደግሞ ኤፌክቲቭ ኮምፒውት መጣ የሚባለው ማለት እና ይሄ ሞተር ምን ያስፈልገዋል? ቦታ ያስፈልገዋል። በጣም በሚሊዮኖች የሚቆጠሩ ቺፖች ይኖራሉ። ትናንሽ ከተማ አነስ ያለ ከተማ የሚያክሉ ዴታ ሴንተሮች አሉ። እነኚህ ዴታ ሴንተሮች ደግሞ ፓወር ያስፈልጋቸዋል። ሶላር፣ ኒውክሊየር ኦር ኤሌክትሪክ ፓወር
ተመሳሳይ ነገር ደግሞ ኩሊንግ ዋተር ያስፈልጋቸዋል እና አስገራሚው ነገር አሁን ላይ ሰዎች ብዙ ይጠይቃሉ AGI የሶፍትዌር ግኝት ነው ወይስ የሃርድዌር ግንባታ ነው ይላሉ እና አሁን ባለው መሰረት የዚህ የሁለቱም ነው ሶፍትዌሩም ሃርድዌሩም ነው ሆነ ኮምባይን አድርገው ነው AGI የሚሰሩት ግን ይሄ የሚያሳየው ሃርድዌሩ ይሄ ቺፕሱም ዴታ ሴንተርሱም ኢነርጂውም ኦር ኩሊንጉም የሚያሳየው ከሶፍትዌሩ ይልቅ የAGI ሃርድዌር የሚፈልገው ሃርድዌር እሱን መገንባት ራሱ በጣም ከባድ ይሆናል ነው የሚባለው እሺ ይሄን ያላየን ስለ AGI ምን ያስፈልገዋል ምን ብሬክ ስሩ መገኘት አለበት ነው እሺ ግን እዛ እንዳንደርስ የሚያረጉን ተግዳሮቶችስ ምን ናቸው የሚለው እስኪ ደግሞ የመጀመሪያው ነገር ያስቀመጡት ዴታ ወል ነው ወይም ደግሞ የዴታ ችግር ነው ይህ ምንድነው ሞዴሉን ኢንተርኔት ላይ ባለው ዴታ ሁሉ ትሬን ያደረግነው በዚህ በዓለም ላይ ባለው ዴታ ሁሉ ትሬን ተደረገ ግን ያ ዴታ አለቀ ያ AI በዛ ዴታ ሙሉ ለሙሉ ሊማር አልቻለም ስለዚህ ተጨማሪ ትሬኒንግ ዴታ ያስፈልገዋል ነው ይባላል እና ለዚህ እንደ ፖሲብል ሶሉሽን የተቀመጠው ምንድነው ሲንቴቲክ ዴታ ነው ይህ ማለት ምንድነው AI ከሰው ሰራሽ ብቻ ሳይሆን ከራሱም ከዚህ ከሲንቴቲክ ዴታ ከሲሙሌሽን ዴታ ይማራል ማለት ነው ሁለተኛው ሊሚቲንግ ፋክተር ሪሶርስ ነው ቺፕሶቹ የAI ቺፕሶቹ ኤሌክትሪኩ ይሄ ሬር አርዝ ሚነራልስ የሚባለው ኦር ደግሞ ኩሊንጉ የሰው ልጅ በሚፈልገው ልክ ላይገኙ ይችላሉ AI ሞዴሉን ዲቨሎፕ ለማድረግ እና ለዚህም ምንድነው ያስቀመጡት በAI የሚመራ የኃይል ቁጠባና ውጤታማነት ከዛ በተጨማሪ ይሄ ከAI የሚገኘው የኢኮኖሚክ ፕሮፊት የተወሰነው የሚቀጥለውን የAI ኢንፍራስትራክቸር ግንባታ ፈንድ እንዲያደርግ ማድረግ ማለት ነው ሶስተኛው ነገር ያስቀመጡት ምንድነው ፓራዳይም ኢሰልፍ ነው ይህ ማለት ምንድነው AI ትሬን የተደረገባቸው ኒውራል ኔትወርኮቹ ኦር አልጎሪዝሞቹ AGIን ፕሮሰስ ለማድረግ በቂ ላይ ሆኑ ይችላሉ ነው አሁን ትራንስፎርመር ብቻውን እንደዚህ በፕሮባቢሊስቲክ ኔክስት ወርድ ፕሪዲክት ያደረገ ወደ በማገናዘብ የሚሰራ ሞዴል ዲቨሎፕ ያደርግም ስለዚህ አሁን የአልጎሪዝሙ ኦር ፓራዳይም ኢሰልፉ ሌላ ሊሚቲንግ ፋክተር ይሆናል ማለት ነው ለዚህም ምንድነው ያስቀመጡት እነሱ ሪሰርች ፈንድ አድርጎ በጣም አድቫንስ የሆኑ የኒውራል ኔትወርክ ኦር የAI ሞዴሎችን ዲቨሎፕ ማድረግ እንደገና ደግሞ አሁን ያሉት የAI ሞዴሎች ቀጣይ አድቫንስ የሆነውን ሞዴል ዲስከቨር እንዲያደርጉ መስራት ለምሳሌ እነሱ ዊክነሳቸውን ያውቃሉ ሞዴሎቹ ያን ዊክነስ ኢምፕሩቭ የሚያደርጉ ሞዴሎች ራሳቸው ዲቨሎፕ እንዲያደርጉ ማድረግ ማለት ነው አራተኛው ነገር ባሪየር የተባለው ሪሰርች ጌትስ ሃርደር ነው አሁን እስካሁን የሰው ልጅ ሪሰርች አድርጎ ዲስከቨር ዲቨሎፕ አድርጎ ጨርሷል ብዙዎቹን ቀላልና አፎርዴብል የሆኑትን ከዚህ በኋላ ያሉ ግን አንደኛ ሪሰርችን ለማድረግ ከባድ ዲፊካልት ናቸው ኢን ተርምስ ኦፍ ኢንተለጀንስ ሁለተኛ ነገር ደግሞ ከሪሶርስ አንፃር ቀላል በጀት ስለማይበቃቸው በጣም ሃርድ ይሆናሉ ማለት ነው እና ለዚህም ሶሉሽኑ ምንድነው AI ሪሰርቹን ከሰዎች ፍጥነት በላይ ሪሰርች እንዲሰራ ማድረግ ነው የሚሉት እነሱ አምስተኛው ነገር አብስትራክሽን ባሪየር ነው ይህ ምንድነው በሰዎች የሰለጠነ ወይም ደግሞ በሰዎች ፕሮግራም የተደረገ AI ሞዴል አዳዲስ የሆኑ ሳይንሳዊ ፈጠራዎችን ኦር አዳዲስ የሆኑ ኦፕቲማይዜሽን መንገድ መፍጠር አይችልም ቢኮዝ ፕሮግራም የተደረገው በሰው ነው ሊሚትድ ነው እንደ ሶሉሽን ያመጡ ምንድነው የAI ሲስተሙን ሞዴሉን መጨመርና ፍሪደሙን እንዲማር ኤክስፕሎር እንዲያደርግ ፍሪደሙን መጨመርና እንደገና ደግሞ ቀጥተኛ ከእውነተኛው ዓለም ጋር ኢንተራክት በሚያደርግበት ጊዜ ከዛ ደግሞ እንዲማር ማድረግ ነው የሚሉት which is recursive self learning የሚባለው ማለት ነው ስድስተኛው ደግሞ የተቀባይነት ነው ይሄ ዴሊብሬትሊ ስለው ማድረግ ማለት ህዝቡ ላይ ይቀበለው ይችላል ኦር በመንግስታት መካከል የሆነ መካሰስ ሊኖር ይችላል የAI ሞዴል ይሄን አመጣ ይሄ ነገር በAI እድገት ላይ ችግር ሊያመጣ ይችላል ይሄ ስለው ሊያደርገው ይችላል ዲፕ ማይንድ እንደውም እያለ ያለው በጣም የሆነ ሂድን ነገር ነው እያለ ያለው ምንድነው የሚለው ይሄ AGI እንደ ኖርማል ቴክኖሎጂ ኢኖቬሽን ይሆናል ነው የሚለው ይህ ማለት ምንድነው እንደ ኢንተርኔት እንደ ስማርትፎንስ ህዝቡ በቀላሉ ይላመደውና ያ ህዝብ ዲፔንድ ይሆናል እስኪ አሁን ደግሞ what's ASI የሚባለው ምንድነው የሚለው ASI ማለት ጉግል ዲፕ ማይንድ እንደሚያስቀምጠው ከስማርት ከሆነ ሰው በላይ የሰው ሰራሽ አስተውሎ ሲኖር ማለት ነው ለምሳሌ AGI በስማርት ከሚባለው ሰው እኩል አስተውሎ ሲኖረው ነው ASI ደግሞ ከዛ ከፍ ያለ አስተውሎ ሲኖረው ነው ማለት ነው ግን እዚህ ጋር በጣም ገራሚው ነገር ምንድነው ASI የሚባለው ከአንድ ሰው ጋር አይደለም ያወዳደረ ያለው በጣም ብዙ የሰው ስማርት የሚባሉ ሰዎች ተሰባስበው የነሱ ኢንተለጀንስ ራሱ ከዚህ ከASI ኢንተለጀንስ ያነሰ ነው የሚሆነው ማለት ነው
ለምሳሌ የሪሰርች ኦርጋናይዜሽኖች ኦር ሲስተሞች ኦር ካምፓኒዎችን ራን የሚያደርጉ ስብስቦች አሉ። የሰዎች የስብስብ የነሱ ኢንተለጀንስ ከዚህ ከኤስአይ ካለው ኢንተለጀንስ በጣም ያነሰ ነውና ይህ ብቻ አይደለም ደግሞ ኤስአይ አንድ ብሬን ኦር እንደዛ ሳይሆን ይህ በጣም በብዙ ሚሊዮኖች የሚቆጠር ኮፒ መፍጠር ይችላል። ኦር እንደዛ አይነት ብሬኖች ሊኖሩ ይችላሉ እና እነኛ ደግሞ የሚሰሩት ደግሞ እንደ አንድ ጭንቅላት ነው። እንደ አንድ ብሬን አድርገው እነሱ መስራት ይችላሉ። አስቡት እንግዲህ ከሰው ልጅ በላይ ኢንተለጀንት ነው። እነኛ በጣም ኢንተለጀንት የሆኑ ብሬኖች ደግሞ በተመሳሳይ ጊዜ አብረው መስራት ይችላሉ። ስለዚህ አንድ ማሽን አስቡት፣ አንድ ማሽን እንዴት የካምፓኒ ሰዎች ወይም ደግሞ አንድ ካምፓኒ ራን የሚያደርጉትን ሰዎችን እንዴት ሊበልጣቸው ይችላል? ምክንያቱ ዝጋ ነው። ዲጂታል አሚሮ የሰው ልጅ አሚሮ ሊኖረው የማይችል የተለያዩ ባህሪያት አሉት። ከነዚህም ውስጥ 6ቱን እናያቸው እስኪ። አስገራሚው ነገር ደግሞ ምንድነው? እነኚህ 6ቱ የዲጂታል ብሬን ኦር ማይንድ ባህሪዎች ይሄ ኤፌክቲቭ ኮምፒውት የሚባለው በጨመረ ቁጥር በጣም እየጨመሩ ነው የሚመጡት። የመጀመሪያው ነገር ኢንፎርሜሽን ማስገባትና ማስወጣት። እኛ አንድ አረፍተ ነገር እስከማናነብ ድረስ ይሄ ዲጂታል ማይንድ የሚባለው ሙሉ የቤተ መጽሐፍት ከዛም በላይ አንብቦ ይጨርሳል። ሁለተኛው ነገር ደግሞ ቲንኪንግ ስፒድ ወይም ደግሞ በፍጥነት ማሰብ። ቲንኪንግ ስፒድ ማለት ምን ማለት ነው? የራሱን ሀሳብ በጣም በጥልቀት በፍጥነት እና በከፍተኛ ሁኔታ ፕሮሰስ ማድረግ ይችላል። ለዚህ ፕሮሰስ የሚያደርገው ኢምፓራላል ፕሮሰስ ማድረግ ይችላል። ሶስተኛው ነገር ያላቸው ሚሞሪ ነው ወይም ትውስታ። እነሱ በጣም ብዙ መያዝ ይችላሉ፣ በጣም ብዙ ማስታወስ ይችላሉ። እኛ ግን ነገሮችን ልንረሳ እንችላለን፣ ኦር ብናስታውስ ራሱ በደንብ ላናስታውስ እንችላለን። አራተኛው ነገር ይሄን ከፊዚካል ቢንግ ነፃ መሆን ኦር ደግሞ ከቁስ ነፃ ወይ ሰብስትሬት ኢንዲፔንደንስ ይለዋል ጉግል ዲፕ ማይንድ። ይህ ማለት ምንድነው? እኛ ለሰውነታችን ያለን አንድ ብሬን ነው ኦር አንድ ማይንድ ያለን። ስለዚህ እኛ ብሬናችንን ኦር የሌላው ሰውነታችን መቀየር አንችልም። ግን የአርቲፊሻል ኢንተለጀንስ ብሬን ሃርድዌሮቹ ሊቀየሩ ይችላሉ። እዛም ሄዶ ያ ካልተመቸው ራሱ ሌላ ሃርድዌር የተሻለ ሃርድዌር ሊቀየር ይችላል። እና ይሄ ሰብስትሬት ኢንዲፔንደንስ ማለት ለኛ አንድ ብሬን ለአንድ ሰውነት ነው። የነሱ ግን አንድ ብሬን ለተለያዩ ሃርድዌሮች ላይ ሊገባ ይችላል። አምስተኛው ነገር መረጃ ሳይጠፋ ኮፒ ማድረግ ወይም ደግሞ ሎስለስ ኮፒንግ ማለት ነው። እዚህ ጋር ነው ከባዱ ነገር። አንድ ኤአይ ሞዴል ኮዱን ብቻ አይደለም ሙሉ ኤክስፒሪየንሱን ሙሉ ተሞክሮውን ትውስታውንም ሳይቀር ጭምር በአንድ ጊዜ መቅዳት ይችላል። በሺዎች የሚቆጠሩ ኮፒዎችን ማድረግ ይችላል። ባካፕ ማድረግ ይችላል። ምንም አይነት ኢንፎርሜሽን ሎስ አይኖርም ማለት ነው። ለምሳሌ አሁን ኒውራል ኔትወርክስ ትራንስፈር ለርኒንግ የሚባል እና አሁን አንድ ሞዴል ትሬን ያደርጋችሁ ሴቭ አድርጋችሁ ትራንስፈር ስታርጉት ወደዚያ ያን ሞዴል ሙሉ ነው ትሬን የተደረገበት ዴታ ኤቭሪ ሃይፐር ፓራሜትርስ ሙሉ ትራንስፈር የምትሆነው ማለት ነው። ሌላኛው ደግሞ የልምድ ልውውጥ ወይ ደግሞ ተሞክሮን ማጋራት በእንግሊዘኛው ሼሪንግ ኦፍ ኤክስፒሪየንስ የሚባለው ነው። ለምሳሌ 1000 ሞዴሎች ተመሳሳይ ጊዜ ትሬን ቢደረጉ እነኛ ወዲያውኑ ያውቁታል። የሰው ልጅ ግን እውቀትን ለማስተላለፍ ትውልዶች ነው የሚፈጀው እንደምታውቁ። ኤአይ ግን በሰዓታት ውስጥ በጣም ብዙ ኢንፎርሜሽን ትራንስፈር ማድረግ ይችላል። አድምጡኝ እዚህ ጋር ለሰው ልጅ አንደኛ ማነቆ ከሆነ ውስጥ እርስ በርሳችን መረጃ የምናስተላልፍበት በጣም አዝጋሚ ነው። ኤአይ ግን ይሄ ችግር የለበትም። እሺ አሁን አየን አይደለም ኤጂአይን ኤኤስአይ ምን እንደሆነ አየን። ግን እስኪ አሁን ኤጂአይ አርቲፊሻል ኢንተለጀንስ በሰው ልጅ አስተውሎ ደረጃ ከደረሰ በኋላ እንዴት ነው ወደ ኤኤስአይ የሚሄደው የሚለውን እስኪ እና እዚህ ጋር ነው የጥናቱ ዋነኛ ማጠንጠኛው ይሄ ነው። ከኤጂአይ እንዴት ወደ ኤኤስአይ እንሄዳለን የሚለው እዚህ ጋር ዝም ብሎ እንደ ሳይንስ ፊክሽን አውርቶ ኦር ዝም ብሎ ብላ ብላ ብሎ አይደለም የሚሄደው። 4 ዋና ዋና መንገዶችን አስቀምጧል። የመጀመሪያው ስኬሊንግ ነው። ስኬሊንግ ማለት ትላልቅ ሞዴሎች በጣም ብዙ ዴታ ጀነሬት አድርጎ በሰውም በኤአይም እሱን መጠቀም በጣም ፕሮሰስ ያደርጉ በእነኚህ ሞዴሎቹ ፕሮሰስ የሚያደርጉበትን ስፒድ መጨመር፣ ኮንቴክስት ዊንዶው ቶሎ እንዳይረሱ ለረጅም ሰዓት ኦር ለረጅም ወሬ ቻት ኦር ስራ ኮንቴክስት ዊንዶቸው እንዳይቆም ማድረግ። ሁለተኛው ነገር ፓራዳይም ሽፍት ነው፣ ያወቃቀር። ለምሳሌ አሁን ያሉት አርቲፊሻል ኢንተለጀንስ ብሬናቸው ትራንስፎርመር ነው፣ ከላይ ነግሬያቸዋለሁ። ይህ ትራንስፎርመር የራሱ ሆነ ሊሚቴሽን አለው እና ከትራንስፎርመር የተሻለ አልጋሪዝምስ ኦር ኒውራል ኔትወርክስ ማምጣት። ኒውራል ኔትወርክስ ማለት ሰው ሰራሽ አእምሮ ማለት ነው። ሶስተኛው ነጥብ ምንድነው? ሪከርሲቭ ሰልፍ ኢምፕሩቭመንት ነው።
ይህ ማለት ምንድነው? ኤአይ በራሱ እንዲማር በራሱ ትሬን እንዲያደርግ ከስህተቱ ተምሮ እንዲያሻሽል ዳታውን ትሬን ባይደረግበትም ያን ዳታ ባየው ጊዜ እንዲማር ማድረግ። አራተኛው ነገር መልቲ ኤጀንት ኮሌክቲቭነስ ነው፣ ወይ ደግሞ የኤአይ ማህበረሰብን ማብዛት። ለምሳሌ ሴልስ ኤጀንት ሊሆን ይችላል፣ ሜዲካል አሲስታንት ኤጀንት ሊሆን ይችላል፣ ሴፍቲ ኤጀንት ሊሆን ይችላል እና እነኚህ ኤጀንቶች በአንድ ላይ ተከፋፍለው ኮሚኒኬት እያደረጉ ዌል ኦርጋናይዝ የሆነ ቲም እንዲወጣቸው እንዲሰሩ ማድረግ ነው የሚወፈው። ከኤጂአይ ወደ ኤስአይ ለመሄድ እነኚህ መልቲ ኤጀንት ሲስተሞችን ቢውልት ማድረግ ነው እና እነኚህ አራቱ ስኬሊንግ፣ ፓራዳይም ሽፍት፣ ሪከርሲቭ ሰልፍ ኢምፕሩቭመንት፣ መልታይ ኤጀንት ኮሌክቲቭነስ እነኚህ ከኤጂአይ ወደ ኤስአይ የሚወስዱ ናቸው እና ደግሞ እነኛ አሁን እንደምሰሙትም በጣም ቢውልት በመደረግ ላይ ያሉ ስትራቴጂዎች ናቸው። እሺ አሁን እነኚህን 3 ስቴጆች የኤአይ ስቴጆችን አየን። በመካከላቸው ያለውን ልዩነት፣ ምን ይጎለዋል፣ ምን ያስፈልገዋል፣ እንዴት ነው ወደዛ የምንሄደው አየን እና ዛሬ ምን ላይ ነው ያለነው? በማንኛው አርቲፊሻል ኢንተለጀንስ ስቴጅ ላይ ነው ያለነው። 2026 በኔ እይታ ይሄ ናሮ ኢንተለጀንስ የሚለውን ይሄ ስፓም ዲቴክተር ኦር ሪኮመንዴሽን ኢንጂን የሚሉት ይሄ ናሮ ውስን አስተውሎት የሚለውን እሱን ትተኑ መተናል። ግን ደግሞ ወደ አርቲፊሻል ጀነራል ኢንተለጀንስ ወደሚለው አልደረስም እና የሆነ ወደዛ እየሄድን ያለንበት ከናሮ ኢንተለጀንስ እያለቀ ወደ ኤጂአይ ልንደርስ ትንሽ የቀረን ይመስለኛል። ብዙ የተመራማሪዎችም እያሉ ያሉት ፕሮ ኤጂአይ ላይ ደርሰናል፣ ትንሽ ነው ከዚህ በኋላ የሚቀረን ወደ ኤጂአይ ለመግባት ነው እና እዚህ ጋ ነው ወረቀቱም ላይ ጉግል ዲፕ ማይንድ እንዳስቀመጠው እኛ ብዙዎቻችን ብዙ ሰው የሚያስበው ኤጂአይ እንደ ማብሪያ ማጥፊያ ይመስላል። አንድ ጊዜ ይበራል፣ ልክ ስንደርስ ደረስን፣ እንደ ደረጃ የሆነ እዛ ጋር ስንደርስ ፊል የሚደረግ የሚታይ ይመስላል። ልክ እዛ ደረጃ ስንደርስ ከዛ ቀን ጀምሮ በቃ ዓለም ይቀየራል፣ ዓለም ትበራለች፣ እንደዛ ነው የሚሰማ። ግን ብዙ ሰዎች እንደሚያስረዱት ወረቀቱም ላይ እንደተቀመጠው በዚህ በሳይንስ እና ቴክኖሎጂ ኢኖቬሽን ውስጥ ስቴፕ ባይ ስቴፕ ደረጃ በደረጃ የሚደረግ ሽግግር ነው እንጂ ይሄ በአንድ ጊዜ ፏ ብሎ ከዛ በኋላ ያለው የተለየ ከሱ ወዲህ ያለው የተለየ አይደለም። የሆነ በጣም ስቴፕ ባይ ስቴፕ የሚካሄድ ሽግግር ነውና ፊል የሆነ ያንን ስሜቱን ትራንዚሽን ስሜቱን ለማወቅ ራሱ ትንሽ አስቸጋሪ ነው። አሁን ዛሬ ላይ ያለው ኤአይ ኮድ መጻፍ ይችላል፣ መመራመር ይችላል፣ ምርምሮችን ማድረግ ይችላል፣ እንዴት አድርጎ ቱሎችን መጠቀም ይችላል፣ ኤፒአይ ቱሎችን መጠቀም ይችላል፣ ኦር ዳታቤዞችን መጠቀም ይችላል፣ ቪዲዮ መፍጠር ይችላል፣ በፎቶ በኦዲዮ ኮሙኒኬት ማድረግ ይቻላል። እንደ ወኪል ኦር እንደ ኤጀንትም ሆኖ በደንብ እየሰራ ነው ያለው። ነገር ግን ደግሞ አስተማማኝነቱ ሪላያቢሊቲ ይጎለዋል። በራሱ መማር አይችልም። በእውነተኛው ዓለም ውስጥ ራሱ መንቀሳቀስ አይችልም ራሱን ችሎ። እሺ አሁን ኤጂአይ ወደዛ ይሄድን ነው ከተባለ እና ኤጂአይ መቼ ሊመጣ ይችላል? ይህ ደግሞ የዚህ ትውልድ ትልቁ ጥያቄ መመለስ ያለበት ይህ ነው እና ያ ውስኑ ናረው ኤአይ አሁን ያለንበትን ሪቮሉሽን ቀሰቀሰ። ኤጂአይ ደግሞ እያንዳንዱን የስራ ዘርፍ ሪራይት ያደርጋል። ኤኤስአይ ደግሞ እስካሁን የነበረውን የሰው ልጅ ስልጣኔ ሙሉውን ይውጣል ተብሎ ይገመታል እና ይህን እየገነቡ ያሉ ሰዎች በራሳቸው ወረቀት ላይ እየነገሩን ያሉት ወደፊት እነሱ ራሱ ማየት የሚችሉት በጥቂት ርቀቶች ብቻ ነው። የሰው ልጅ በሚቀጥለው 10 ዓመት ውስጥ እጅግ በጣም ኃይለኛውን ቴክኖሎጂ ይገነባ እንደሆነ እኛ ደግሞ ለዚህ ለአዲስ ግኝት ለአዲስ ቴክኖሎጂ ዝግጁ መሆናችን የሚወስን ይሆናል። ይህ መቼም የተሻሉ ቻት ቦቶች ስለመፍጠር አይደለም፣ ከሰው ልጅ በጣም የተሻለ ኢንተለጀንስ ያለው ነገር ስለመፍጠር ነው። እሺ ስለዚህ አሁን ሶስቱን ማየናቸው ብዙ ነገር አወቁ። እናንተ እስኪ መቼ ላይ እንደርሳለን ብላችሁ ታስባላችሁ? እዚህ ኤጂአይ ወይም አርቲፊሻል ጀነራል ኢንተለጀንስ የሚባለው ላይ መቼ እንደርሳለን? ከ5 ዓመት ከ10 ዓመት ኦር ከዛም በላይ ሊፈጅ ይችላል ብላችሁ ታስባላችሁ? ኮሜንት ላይ አስቀምጡልኝ፣ አነባቸዋለሁ። እና የቪዲዮ የሆነ ነገር ካገዛችሁ ስለ ኤአይ አንደርስታንድ ለማድረግ ስለ ወደፊቱ ሰብስክራይብ ላይክ አድርጉ። ወጣቶች በተለይ ወደ አርቲፊሻል ኢንተለጀንስ መግባት የሚፈልጉ ካሉ ሰብስክራይብ አድርገው ብዙ ኮንቴንቶች መማር ይችላሉ ብዬ አስባለሁ። እንደገና ደግሞ ጥያቄ አስተያየት ካላችሁ ኮሜንት አድርጉልኝ። በሚቀጥለው ቪዲዮ አገኛችኋለሁ። እስከዛው ቻው።